አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድ የፀሐይ ዩቱብ ቻናል ተከታታዮች እንዴት ናችሁ? ጓደኞቼ ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ክርስቲያን ጓደኞቼ ሰላም 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 ብያለሁ። ሰላማችሁ በዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ እስኪ ደግሞ በአዲስ ቪዲዮ ከች ብያለሁኝ። ከች ያልኩበት ያው እንግዲህ እንደተለመደው ምግብ አይደለም፣ ዛሬ ምግብ አይደለም ዙረት ነው። ዙረት እና እስኪ አብረን ዘና ዘና እንበል ውዶቼ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ እንሆን። ሰብስክራይብ ያደረጋችሁ ፋሚሊ ይሆን። ላይክ ኮሜንት አስተያየት አድርጉልኝ። እና ዛሬ ምን ይመስላል መሰላችሁ? ጅዳ የሆነ ቦታ እየሄድኩ ነው። ያው ይሄን ቦታ አላላችሁም፣ ከስራ ቦታ የሆነ ቦታ እየሄድኩኝ ነው ማለት ነው። እና ዳመና ነበር፣ በጣም ደስ ይላል ማለት ነው። በጣም ነው የሚያምረው። እና እስኪ ትንሽ ቪዲዮ ልስራ ብዬ መቀረጽ ጀመርኩ ማለት ነው። እንደ አጋጣሚ ደግሞ ተፊት ጋቢና ነበር ያለሁት እና ለቪዲዮ ምናምን ተመቸኝ ማለት ነው። በነገራችን ላይ አንዳንድ የሹፌር ጋር ምናምን ስትሄዱ ተጋቢና ከሆናችሁ እንደዚህ ዩቱበሮች ምናምን ጋቢና ሆናችሁ ስትቀርጹ በጣም ይመቻል ማለት ነው። በእርግጥ በመስኮትም በደንብ ከተመቻችሁ ይመቻል፣ ግን አብዛኛ ግን ከፊት ከተቀመጣችሁ ከኋላ ልጆች ካሉ የልጆቹን ድምጽ ምናምን ሳይለንት አድርጋችሁ የራሳችሁን በራሳችሁ ድምጽ መስራት ትችላላችሁ ማለት ነው። በተረፈ ጅዳን በጣም ነው የምወዳት። በእርግጥ ሳኡዲን አጠቃላይ እወዳታለሁ። ከሳኡዲ ግን በጣም የምወዳት ሀገር ጅዛንን ነው። ጅዛንን በጣም ነው የምወዳት። ሀገሯንም እወዳታለሁ፣ መዳሞቹንም እወዳቸዋለሁኝ። እንግዲህ ሪያድንም ጅዳንም አይቻለሁ፣ ከሚስ ምሽትንም አይቻለሁ። ግን ማን እንደ ጅዛን የጅዛን መዳሞይ በጣም ምርጥ ናቸው። በተረፈ ደግሞ ያው ስራውም ምርጥ ነው። በዛ ላይ ደግሞ ብር እንይዛለን። ምግባቸው በቃ ሁሉ ነገሩ ይመቸኛል፣ ጅዛም ማለት ነው። ያው እኛ እንደምታውቁት ያው እንግዲህ ከተማና ያው ወዳ ወድ ማለቱን ስለምንፈልገው አብዛኛ ብዙም አንቆይባትም ጅዛን ላይ። ወይ 1 አመት ነው ብንቆዩ፣ የ2 አመት ነው። ግን እዛ ደግሞ ጠንክረው የሚሰሩ ልጆች ተለውጠውባታል ማለት ነው። ማለት ምንም እንደዚህ ጃዛ አይወርዱም። በአመት በ6 ወር በ2 አመት ነው ጃዛ ራሱ የሚወርዱት ማለት ነው። እና ደግሞ ቀጣይ እንግዲህ ከሪያድ ደግሞ መወዳት ሀገር ያው ጅዳ ነው። ጅዳ ያው እኔ ብዙ ቤትም ወደ ብዬ አልሰራሁም፣ ግን ሴትዬ ጋር በጣም ብዙ ቦታ ሄዳለሁ። በሱቅም ሆነ በመናፈሻም ሆነ በባህርም ሆነ በገጠርም በምናምን ሄዳለሁኝ። በጣም ነው መወዳት ማለት ነው። እና በዛ አጋጣሚ አንዳንድ ልጆች እንደዚህ ወጣ ስትሉ ቀረጽ እያደረጋችሁ ቪዲዮ ብትለቁ አብረን እያጫወትን ምናምን እንድንበረታ ማለት ነው ውዶች። እንግዲህ አንዳንዴ ያው በምግብ ስራ ነው የምመጣው። እንግዲህ በዚህ ደግሞ መጣ ልበል ብዬ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጋችሁ ኮሜንት አትርሱ። ኮሜንት አድርጋችሁ ላይክ አትርሱ። ውድ የፀሐይ ፋሚሊ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በነገራችን ላይ በጣም ብዙ ልጆች ወደዛው ቪዲዮ አይታችሁ ኮሜንት የምትሰጡ፣ ላይክ የምታደርጉ፣ የምታበረታቱ፣ በርቺ የምትሉኝ በጣም ነው የማመሰግነው። ከምንም በላይ ማለት ነው፣ ከምንም በላይ ማለት ነው። እና አብረን እንድናድግ እናድጋለን ደግሞ ኢንሻአላህ። የመዳም ቅመሞች ኢንሻአላህ ልፋታችንንም ሁሉንም መስዋዕትነት እየከፈልን ነው። በዚህ ላይ እንቅልፍ አለ፣ በዚህ ላይ ስራ አለ። ግን ያን ሁላ ተቋቁመን ደግሞ እንግዲህ ላይቭን ገብተን ቪዲዮም ሰርተን እዚህ ሰዓት ሞልተን ሞኒም እየሆነ ሞኒም ያልሆናችሁ ልጆች እየተጠናከርን ነው።
ስለዚህ እንድትበረቱልኝ እላለሁ። እኔንም እንግዲህ በርቺ በሉኝ፣ አብረን እንደግ፣ አበረታቱኝ። እስኪ እንግዲህ ደግሞ በሌላ ቪዲዮ ደግሞ ከቻልኩ ድረስ እንግዲህ በእርግጥ ሮመዳን መጣ፣ ብዙም ላይ ላልገባ እችላለሁኝ። ሮመዳን ታውቃላችሁ። በእርግጥ እንግዲህ ኢንሻአላህ አዳር ከተመቸኝ ኢንሻአላህ። ግን አብዛኛውን እንግዲህ ጽዳት መጣ። አሁን ትናንትናም ዛሬም ያልገባሁት አሁን ጽዳት እያጸዳን ነበረ ማለት ነው። እና ጀምሯል እንግዲህ ጽዳቱ 1-2 እያለ ነው። አላህ ብርታቱን ይስጠን እንግዲህ ኢንሻአላህ ማለት ነው። እና ላይቭ የማገቡ ልጆች አሁን ሞኒ ያልሆናችሁ ልጆች ሰዓት እንዳይቀንስባችሁ። ሞኒ ሆን እንኳ ልጆች ችግር የለውም፣ ላይቭን ባንገባ ቪዲዮ እየሰራን ከለቀቅም ማለት ነው። ግን ቪዲዮ ግድ ነው። ግን ደግሞ ሞኒ ያልሆናችሁ ልጆች ቪዲዮ እየሰራችሁ መልቀቅ አለባችሁ። ምናልባት ላይቭ ላይመቻችሁ ስለሚችል ማለት ነው። በተረፈ ደግሞ እንግዲህ አብረን እንረዳዳለን። ስራ ላይ አድርጋችሁ ከፍታችሁትን ብትሄዱ እኛ እየመጣን እንዘያየራለን ኢንሻአላህ። ሞኒ ያልሆናችሁ ልጆች ማለት ነው። ሞኒ ሆናችሁ የሆነ ልጆች ደግሞ ቪዲዮ እንደዚህ ስንለቅ ታጫውቱልናላችሁ። እንደዛ እያልን እንጠክር እና እንግዲህ በሌላ ቪዲዮ መጣሁ ድረስ ቀጣይ ቪዲዮ እንግዲህ ኢንሻአላህ በምን እንደምመጣ አላውቅም። ሰብስክራይብ አድርጋችሁ ኮሜንት አትርሱ። በኮሜንት ነው የምንገናኘው። ኮሜንት አድርጋችሁ ላይክ አትርሱ። ላይክ አድርጋችሁ ደግሞ ኮሜንት አትርሱ። አብረን እንደግ፣ አብረን እንመንደግ ውዶቼ። ሀገራችንን ሰላም ያርግልን። ሀገራችን ገብተን እንደፈለግን እየሰራን እንደፈለግን ቪዲዮ ሰርተን የምንለቅ እንደፈለግን ላይ ገብተን የምናደርገውን አላህ ያድርገን ማለት ነው። የምንጠቀምበት በሐላል ይሁንልን። እንግዲህ ቀጣይ ቪዲዮ ማለት ነው። በቀጣይ ቪዲዮ በተገናኘን ድረስ መልካም ቆይታ። እወዳችኋለሁ። ሀገራችንን ሰላም ይሁንልን።